ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን የጽናት ሚዲያ አድማጭ ተመልካቾቻችን ጽናትን ያዳመጣችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እንደዚሁም ጽናትን መደገፍ ጽናት የህዝብ ድምጽ እስከሆነች ድረስ ድጋፋችሁን ትፈልጋለች ጽናትን አበርታቱ ሐሳብ ስጡ ይህ ፕሮግራም ከተቀረጸ በኋላ አንዳንድ ዜናዎችን ሰምተናል ይሄ ዜና የተሰማው እንግዲህ ፕሮግራማችን ከጨረስን በኋላ እንደ አጋጣሚ በሰበር ዜና ያገዛዙ ሚዲያዎች በስፋት እየዘገቡት ነው ዜናው ምንድነው በአፋብን በዋናነት በሚኒሊክ ዕዝ በቀድሞ በተለይ ወሎ ቤተ አማራ ላሊበላ አካባቢ ሲንቀሳቀስ የነበረው የፋኖ አመራር ፍቅሩ ሙልዬ ለብልጽግና እጁን እንደሰጠ እየተሰማ ነው ከጥቂት አጃቢዎቹ ጋር በመሆን በዚህ ጉዳይ ላይ አፋብን መግለጫ አልሰጠም አፋብን መግለጫ ሲሰጥ የሁኔታ ትንተና እንሰራበታለን ይሄ ልጅ እንግዲህ ከዚህ በፊት በተለይ የብርሃኑ ጁላን ሙርኮኞችን በመያዝ አባታችን ተማርኳል እኛም ተደግመናል ሲያስብል የነበረው ፍቅሩ አባታችን ተማርኳል እኛም ተደግመናል እንዳለ ሁሉ እሱም ወደ አባታቸው ሄዶ እንደተማረከ እየተሰማ ነው በጣም ለራሱም የሚያሳፍር ነው ለአጠቃላይ ለትግል በዚህ ትግል ውስጥ ላሉ ሰዎችና መስዋዕትነት ለከፈሉ ሰዎችም ከባድ ስሜት የሚፈጥር ነው ምክንያቱም ስትራቴጂክ የሆኑ አመራር ውስጥ የነበረ ሰው ነው ከፊት የሚታይና በሶሻል ሚዲያ ላይም በራሱም ሲገነባ የቆየ ልጅ ነውና ግለሰባዊ የፋኖ ተክለ ስብዕና ግንባታ ምን አይነት ዋጋ እንደሚያስከፍል እኔ ምናልባት ለመንጋ ለሆነ ተከታይ ብዙ የሚያስተምር ይመስለኛል ተቋም ነው መሰራት ያለበት ብለው ለሚያስቡ ሰዎች ደግሞ ፍቅሩ ሙልዬ በጣም ተጨባጭ ማሳያ ነው በዚህ ጉዳይ ላይ በስፋት መጣበታለሁ የሆነ ሆኖ ይሄ የሚያሳየው አፋብን ውስጥ አሁንም ያልጠሩ ነገሮች እንዳሉ ከብልጽግና ጋር ከብአዴን ጋር ተለጥፈው የሚሰሩ በተለይ ደግሞ ምርጫ ሲደርስ ይሄንን ምርጫ እንደምንም ብሎ ብአዴን በአሸናፊነት ክልል ላይ እንዲወጣ ስልታዊ የሆነ እጅ መስጠትና ስልታዊ የሆነ የማጥቃት እንቅስቃሴውን ወደ ማፈግፈግ የሆነ ድባቦች አሉ ብዬ አስባለሁ ስለዚህ ይሄ ጉዳይ በጣም የአማራን ትግል የሚጎዳና በደንብ ፖለቲካዊ ትንተና እንሰጥበታለን ፋኖ ራሱን ማጥራት አለበት ይሄ የአመራር ክፍተት ነው በነገራችን ላይ አንድ በጣም የሚታወቅ ሰው እጅ ሲሰጥ የአመራር ድክመት ነው የሚያሳየው በደንብ የሚያሳየው ከዚህ በፊት ስንተች የነበረው አሁንም በተመሳሳይ አፋብን እንደ ድርጅት አንድ ሆነ ቢባልም እንደ ድርጅት መዋቅራዊ አንድነት ወታደራዊ ኦፕሬሽን እንደዚሁም ጓዳዊ ትስስር ያለው ውስጡን በደንብ እያጠራ የመጣ ድርጅት እንዳልሆነ ፍቅሩ በደንብ እያሳየ ነው ስለዚህ ማጥራት የህልውና ትግሉን የሚመጥን አመራር መስጠት ጓዳዊ አንድነትን መፍጠር ከየትኛውም ጊዜ በላይ የአማራ ህዝብ ወሳኝ የማዕዘን ራስ ላይ እንደቆመ ማሳያ ይመስለኛል ለማንኛውም የጽናት ሚዲያ ቤተሰብ በዚህ ጉዳይ ተመልሼ በስፋት ትንተና እንሰጥበታለን እስከዛም አፋብን መግለጫ ይሰጣል ተብሎ ይጠበቃል ሁኔታው ምንድነው የሚቀይረውስ ነገር አለ ወይ የሚለው ምንም ተጨባጭ ነገር አይደለም አንድ ሰው ሁለት ሰው ሊንጠባጠብ ይችላል ትግሉ ግን ይቀጥላል እንኳን ነፍቅሩ አይደሉም አሁን አፋብን ያሉት ምናልባት ስትራቴጂክ አመራር ውስጥም ያሉ የሚታወቁ ሰዎች በትግሉ ውስጥ ባይኖሩ በየትኛውም አካባቢ ላይ ሆነው ይሄንን ትግል ያቀጣጥሉታልና በዚህ ጉዳይ ላይ ህዝቡም ደጋፊውም ስጋት ውስጥ መግባት የለበትም ይሄ ትግል ነው ይገጥማል አንዳንድ ሰዎች ሊሾልኩ ይችላሉ የሾለኩ ሰዎች ሁሉ ትግል ይጎዳሉ ማለት አይደለም በተወሰነ መልኩ መንፈሱ ሊጎዱ ይችላሉ ግን ዋነኛውን ትግል አይጎዱትም የተወሰነ ንፋስ ግን ሊፈጥሩ ይችላሉ ስለዚህ ይሄንን ማሰብ ይግድ ያስፈልጋል የመንጋ ድጋፍም አያስፈልግም ተቋማዊ ድጋፍ መደረግ አለበት ተቋማዊ ግንባታ ላይ ማጠንከር አለብን የሚባለው እኔ ይሄ ጥሩ ይመስለኛል የጽናት ሚዲያ ቤተሰብ በሚቀጥለው በዚህ ጉዳይ ላይ ተጨማሪ ሐሳብ ይዤ እመጣለሁ ወደ ዋናው
ጥያቄያችን እንግባ። የጽና ሚዲያ ቤተሰብ ዛሬ በዋናነት የተለያዩ ሀሳቦች አሉ። በተለይ በእነሱ ጉዳይ ላይ ትንሽ እናወራበታለን። እንደዚሁም ከህወሓት ጋር በተገናኘ አዳዲስ የሚሰሙ ወሬዎች አሉ። በተለይ ከአብይ አገዛዝ ጋር ውስጣዊ የሆነ ሚስጥራዊ ድርድር እንዳለ የውስጥ ምንጮች ተጠቅሶ የተጻፉ መረጃዎች እየወጡ ነው። ምን ማለት ነው? እንድምታውስ ምንድን ነው የሚለውን ትንሽ እናወራበታለን። ከዚህ በፊት ግን አንዳንድ መረጃዎች አሉ። በተለይ አንዳንድ ጊዜ እኔ አስተማሪ የሆነ ነገር ሲኖር ብናቀርበው ጥሩ ነው ብዬ ነው እንጂ አጀንዳ ሆኖ ሳይሆን ግን ለሌሎቹም አስተማሪ ይሆናል የሚል ግን ሀሳብ አለኝ። ይሄ ጉዳይ ምን መሰላችሁ? አቤል ሙሉጌታ የሚባል አርቲስት ወዶ ገብ የሆነ የቤተ መንግስት እንግዲህ ማሲንቆ ገዝጋሽ በመሆን በራሱ ፈቃደኝነት ካገዛዙ ጋር የተለጠፈበት ጊዜ ማንም ሰው የሚያውቀው ነው። ያው ይሄንን በተለይ አብይን ማሞገስ፣ ለአብይ ዘፈን ማውጣት፣ መቀየት፣ ከዚህ ውጪ ሌላ ስራ የሌላቸው አርቲስቶች አሉ። አንዳንዶቹ እንደውም ምርጫ ወኪል ሆኖ የመጡ አሉ፣ እንደነ ካሙዙ ካሳ አይነት። በነገራችን ላይ አርቲስት የኪነ ጥበብ ባለሙያ በዋናነት ውግንናው ህዝብ ነው። ዋነኛ መሰረቱ ማለት የሙያ መሰረቱ ከህዝብ ጋር ነው የሚያገናኝ። ስለዚህ የኪነ ጥበብ ባለሙያ ደግሞ በዋናነት መገለጫው የህዝብን የአኗኗር ሁኔታዎችን እየነቀሱ ማውጣት ነው። ማህበራዊ፣ ፖለቲካዊ ሁኔታዎችን ይሄ በ60 ውስጥ የነበሩ ዘፋኞች በ90 ውስጥም የነበሩ የ60ዎችን ተክተው በስፋት አቀንቅነዋል። በ60 ውስጥ አብዛኞቹ አርቲስቶች የኢትዮጵያን ከንጉሱ ስርዓት ጀምሮ ንጉሱን የሚወርፉበት በግጥምን እያዋዙ የሚናገሩበት ማህበራዊ ፖለቲካዊ ህይወቱን የሚዳስሱበት የኪነ ጥበብ መገለጫ ነበር። በደርግ ሰዓት በተመሳሳይ እንደዚሁ የደርግን ስርዓት እና የህዝቡን ሁኔታ አስከፊ ሁኔታውን በኪነ ጥበብ የሚገልጹ አርቲስቶች ነበሩ። የህይወት መስዋዕትነት ሁሉ ይከፍላሉ። ደራሲዎቹ በተመሳሳይ በጣም የህይወት መስዋዕትነት። በዓሉ ግርማን እኮ ማየት እኮ ይቻላል። በዓሉ ግርማ እኮ ከዚህም ከዛም ሳትሆን ከሁለቱም ታጣለህ ብሎ ስለጻፈ ነው። ኦሮማይ እኮ መገለጫው እሱ ነው። እዛ አስመራ ፊያሜታ አለች፣ እዚህ አዲስ አበባ ሚስት አለው። ከሁለቱም አልሆነ። እዛም ታጣለህ፣ እዚህም ታጣለህ፣ መጨረሻ ላይ አገር ታጣለህ ነው መልእክቱ። ግን በዓሉ ግርማ ያንን የኪነ ጥበብ ያንን ድርሰት በማዘጋጀቱ የህይወት መስዋዕትነት ከፍሏል። እርግጥ ነው። ስለዚህ በተለይ ከህዝብ ጋር የሚያገናኛቸው የኪነ ጥበብ ባለሙያዎች ስራቸው የህዝብ ከሆነ መገለጫቸው ከህዝብ ያኗኗር ሁኔታ ጋር አብሮ የተቆራኘ ነው። ምክንያቱም ስራቸው የሚደግፈው ህዝብ ስለሆነ። ይሄን ያመጣው ስለመሰላችሁ ይሄ ልጅ ወዶ ገብ ሆኖ አቤል ሙሉጌታ የተባለው አርቲስት አቤል ሙሉጌታ ከአብይ ጋር የገባበት ውጥንቅጥ ውስጥ ህዝቡ እየተፋው እየጠላው ሲመጣ የሰራው በቅርብ ጊዜ አንድ ስራ ሰርቶ ነበር። የሚገርማችሁ ዘፈኑ አንዳንድ ሰዎች ሲናገሩ እንግዲህ ሙያተኞች ሲናገሩ ጥሩ ስራ እንደሰራ ነው የሚገልጹት። ህዝቡ ግን አላዳምጠውም ማለት አልገዛም ማለት አመጸበት። በዚህ ሲበሳጭ ይሄ ልጅ ከፍተኛ የሆነ አለመረጋጋት ውስጥ ነው እና አሁን በሶሻል ሚዲያው ላይ የአብይ አህመድ ኢቫንጀሊካ ተከታይ እንደሆነና ከዚህ በኋላ ሙዚቃ አቁሞ መዝሙር እንደሚያዘጋጅ እየተናገረ ነው። እኔ የመብቱን ጉዳይ አልጋፋም፣ የፈለገው መሆን ይችላል። ዋናው ግን መማር ያለበት ግን ሌሎቹ በተለይ ሌላው አርቲስት አሁን ሰሞኑን በጣም የሚታወቁ ሰዎች ወደ እስር ቤት እየተጋዙ እየገቡ ነው። ማንም ሰው ለነሱ ቆሞ የተከራከረ ሰው የለም። ድምጻቸውን ሊያሰማም የሚችል ሰው የለም። እርግጥ ነው ከወንጀሉ ጋር የተያያዘ ወይም ደግሞ ስማቸው ከተያዘበት ሁኔታ አኳያ ሰው ሊናገር አይችልም።
ግን ዋጋ ቢከፍሉ ሌሎቹ እናያቸው እስቲ። ቴዲን እኮ መጥቀስ ይቻላል። ቴዲ ምንድን ነው? በህዝብ ውስጥ ያለው ፍቅር ምንድን ነው? የቴዲ ዝና ምንድን ነው? ቴዲን ህዝቡ የሚወደው ለምንድን ነው? እኔ በግሌ እወደዋለሁ፣ አደንቀዋለሁ። ግን የምወደው ዘፈኖቹ አይደለም። እኔ ዘፈን አድናቂ አይደለሁም። ምናልባት ኦልድ ዘፈን እንደዚህ አንዳንድ ጊዜ ላዳመጥ እችላለሁ እንጂ ብዙ እንትን የለኝም። ግን ድፍረቱ፣ መጋፈጡ፣ ትግሉ፣ የሚያስቀምጣቸው ሀሳቦች ሁሉ ምናምን ህዝባዊ የሆኑ መሰረቶች ናቸው። በሀገር ጉዳይ የሚቀነቀኑ ናቸው። በህዝብ ጉዳይ ላይ የሚነበቡ ናቸው እና እነዚህ ከያኔዎች፣ እነዚህ የኪነ ጥበብ ባለሙያዎች እንደዚህ አይነት ህዝባዊ ሽታ ሲኖራቸው ህዝቡ ይገዛቸዋል። ዋጋ ሲከፍሉም ህዝቡ አብራቸው ዋጋ ይከፍላል። ከዚህ በፊት የነበረውን ተሞክሮና ልምድ ማየት ይቻላል። አሁን ይሄ ልጅ በዚህ ሁኔታ ውስጥ አደጋ ውስጥ ሲገባ ወደ መዝሙር ገብቻለሁ ማለቱ እንግዲህ ትርፍና ኪሳራውን ማስላቱ ነው። እዚህ የተቃወሙ ሰዎች ስላሉ እነሱን ለማናደድ ለማበሳጨት ምናምን በሚል የገባበት እንጂ አስቦበት ምናምን አይደለም። ካሰበበት እኮ ቁጭ ብሎ የዛሬ ብዙ ዓመት ነበረው እኮ። ከዛ በፊት ለምን አላሰበም? ህዝቡ ጋር ከመነካካቱ ከመጣላቱ በፊት እኮ ዘፈንም ከማውጣቱ በፊት ወንጌል እኮ የተሰበከው እኮ 2000 ዓመታት እና ማንም ሰው ከራስ ጥቅምና ፍላጎት እና ከህዝብ ጥቅም አኳያ ነገሮቹን ማየት የግድ ያስፈልጋል። በተለይ ኪነ ጥበብ ባለሙያ። ከዚህ ውጪ ግን ይሄ ልጅ ካሴቱ አልሸጥ ሲለው በብስጭት ወደ ብልጽግና ለመጠጋት የሄደበት መንገድ እና እዛ አካባቢ ደግሞ ጥቅም ለማሳደድ የሚደረግ ነው። ከዚህ በፊት እናውቃቸዋለን። ተጠመቁ አክቲቪስቶች፣ ቲክቶከሮች ምናምን ያው ተጠምቀዋል ምናምን በጣም ጫጫታ ነበር። አሁን ደግሞ ሌላ ዓለም ውስጥ ያሉ ልጆች እናውቃቸዋለን። እና አቤልም በተመሳሳይ ሌላ ዓለም ውስጥ ነው ያለው። ሌላ ቅዠት ውስጥ ነው ያለው። ሌላ ራስ ከፍተኛ የሆነ የስነ ልቦና ጭንቀት ውስጥ ገብቷል። እና ራስህን ማረጋጋቱ የተሻለ ነው። ሌሎቹ ግን ከዚህ ልጅ መማር የግድ ያስፈልጋል። ህዝብ አይጥላ። ህዝብ ምንጊዜም ከህዝብ ጎን ስትቆም ህዝቡ ካንተ ጎን ይቆማል። እኛ የምንታገለው የህዝብ ጥቅም ይዘን እንደናንተ ምንጣፍ ጎታች መሆን አያቅተንም። እንደውም ከእናንተ የተሻለ ቦታ ላይ መቀመጥ አያቅተንም። ከኛ በጣም የሚያንሱ ሰዎች በጣም በብዙ ነገር የሚያንሱ ሰዎች ከፍተኛ ስልጣን ይዘዋል። በብዙ ያንሳሉ የምላችሁ ቢያንስ የፖለቲካ ሙያና ተሞክሮ ልምድ ሁኔታዎችን የተሻለ የመረዳት አቅም ያላቸው ሰዎች ዛሬ በተለያየ ሁኔታ ውስጥ ሆነን ለተራዘመ ትግል ውስጥ እየታገልን ያለን። የምንታገለው የነጻነት ጥያቄ ነው። ህዝብ ስለምንጠላ አይደለም። ህዝቡ ነጻነት ይገባዋል ብለን ስለምናስብ የህዝብ የነጻነት ጥያቄ የራሳችን የነጻነት ጥያቄ ነው። ስለዚህ ይሄንን የህዝብ ጥያቄ መተባበር የማትችል ከሆነ አንተ በራስህ ቁመና ላይ ብቻ አስበህ፣ በራስህ ጥቅም ላይ ብቻ አስበህ፣ ግለኝነትን ብቻ አስበህ ነገ የሚመጣውን ጊዜ ሳታይ እኔ ባገኘሁት አጋጣሚ ብቻ ራሴን የምጠቀምበትን እድል ከፈጠርኩኝ ስለሌላው ምን አገባኝ ስትል ሌላውም እንደዛው እየተፋ ይመጣል። ስለዚህ ኢትዮጵያ ውስጥ ያለ አርቲስት በሙሉ እኔ መማር ካለባችሁ ከቴዲ ተማሩ። መማር ካለባችሁ እየተጋፈጡ ካሉ ታጋዮች ተማሩ። ከማንም ጋር ሳይሆን ከራሳቸው ጋር ሆኑ። በራሳቸው እውነት የቆሙ እንደዚህ አይነት ትግል ውስጥ ግቡ። አትነካካ። ቢያንስ ከአገዛዝ ጋር አትነካካ፣ አትታይ፣ አሽቃባጭ አትሁን። ቢያንስ እንደው ህዝቡን እንኳን አላግዝህም ብትለው ግን አሽቃባጭ አትሁን። የሚጠቅም ጉዳይ ስላልሆነ ይጥላቸዋል። ነገም ይጥላቸዋል። ነገ ይተፋቸዋል። እያንዳንዱ ሰው ይታዘባል። የማይታዘብ አይምሰል እና ይሄንን ለማስገንዘብ ፈልጋለሁ። የጽና ሚዲያ ቤተሰብ ዛሬ በዋናነት የምንናገርበት የህወሓት አመራር በተለይ ያው ውስጣዊ ክፍፍሉ እንዳለ ይሰማል። በሌላ በኩል የጊዜ አስተዳደሩ የስልጣን ጊዜ
ያበቃል የሚባልበት ጊዜ በጣም አጭር ነው። ከዚህ ጋር በተያያዘ የአብይ አገዛዝ ውስጡን በሶስተኛ ወገን እየተደራደረ መሆኑ እየተሰማ ነው። ይህም በሁለት መልኩ ማየት እንችላለን። አንደኛው የአብይ አገዛዝ ከስልጣን መቋጨት ጋር ከተርሙ ማለቅ ጋር በተያያዘ ከፍተኛ ስጋትና ጭንቀት አለበት። መንግስት ለመመስረት ትግራይን ሳያካትት፣ አማራ ክልልን ሳያካትት፣ በከፊል ኦሮሚያን ሳያካትት የአብይ አገዛዝ ምርጫ አድርጌ መንግስት መሰርታለሁ የሚል የሌጂስመሲ ጥያቄ አይኖረውም። ምንም ጥያቄ የለውም። የሚያወጣቸው ህግና ፖሊሲዎች ሁሉ ተፈጻሚ ሆኑም፣ ጦርነቱም እየቀጠለ ነው የሚመጣው። በሁለተኛ ጉዳይ የአብይ አገዛዝ አሁን ባለው ቁመና ማዕከላዊ መንግስቱን ማንቀሳቀስ የማይችልበት ደረጃ ደርሷል። ክልሎች የራሳቸው የሆነ ሪጂናል ስቴት እየፈጠሩ ዲፋክቶ ናቸው። አሁን አማራ ክልል በአብዛኛው ያው ፋኖ ቀጠና ውስጥ ነው ያገባው። አብዛኛውን ቀበሌ ይዞ እያስተዳደረ ነው። ትግራይ ክልል እንደምናውቀው ሙሉ ለሙሉ በህወሓት የተያዘ ነው። ኦሮሚያ ላይም ያው የኦነግ እንቅስቃሴ የሚታወቅ ነው። በተለይ በዚህ አሁን በአፋር በኩል በሶማሌ በኩል ያለው እንቅስቃሴ አጠቃላይ ጦርነቱ ከበባ ውስጥ የገባ ማዕከላዊ መንግስቱ አዲስ አበባ ላይ የተቀመጠ ብቻው ነው። በሌላ በኩል በተለይ አሁን የአዲስ አበባው መንግስት ከዚህ ምርጫ ጋር በተያያዘ ብቻ ሳይሆን ዓለም አቀፉ ቀውስ አሁን ጦርነት ማድረግና በጦርነት ያለውን ከበባ ማስቆም አይችልም። ስለዚህ ብቸኛ ምርጫ ያለው መደራደር ነው። ለመደራደር ደግሞ የሚፈልገው በአንጻራዊነት የሚፈልገው ከአማራ ኃይሎች ጋር ሳይሆን ከቲፒኤልኤፍ ጋር። ከአማራ ኃይሎች ጋር መደራደር አገዛዙ በራሱ የስልጣኑን እድሜ የሚያሳጥረው፣ ምክንያቱም ስልጣን ላይ የሚቀጥልበት እድል የለውም፣ የሽግግር መንግስት መስርት። ስለዚህ ከቲፒኤልኤፍ ጋር ግን ለመደራደር ግን ከቻልኩኝ ቢያንስ ስልጣን በማጋራት አሁን ያለውን ስርዓት ማስጠበቅ እንችላለን። ይሄ ደግሞ በተለይ ደግሞ አማራው ብቻውን ተንጠልጣይ ሆኖ እንዲቀመጥ ካደረግ ነው በተወሰነ መልኩ ስልጣን ከነሱ ጋር ተጋርተን እድላችንን እናስቀጥላለን የሚል ያሰላለፍ ለውጥ ለማምጣት ከመፈለግም ይመጣል ብዬ አስባለሁ። እንደዚህ አይነት ስሌቶች አሉ። ስለዚህ የቲፒኤልኤፍ ኃይሎች ሁለት የትግል ፍላጎቶች አሏቸው እኔ እስከሚገባኝ ድረስ። አንደኛው ስር ነቀል ለውጥ የሚባለውን አይቀበልም። በአስተሳሰብ ደረጃ በመዋቅር ደረጃ ይህንን ስርዓት ማፍረስ ሳይሆን ስርዓቱን መንግስቱን ማፍረስ ነው፣ የመንግስት ለውጥ ማምጣት እንጂ የስርዓት ለውጥ እናመጣለን የሚል አመለካከት የለውም። በዛ ደረጃ የሚታይ ሀሳብ የንድፈ ሀሳብ ትንተና የለውም። በልሂቃንም ደረጃ እንደዚህ አይነት ዲስኮርስ የለም። ኦህዴድ ደግሞ በስርዓቱ ጉዳይ ላይ በዚህ ስርዓት ቀጣይነት ጉዳይ ላይ ከአማራው ኃይሎች ይልቅ ቲፒኤልኤፍ ስትራቴጂክ የሆነ ወዳጅ ነው ብሎ ያስባል። ስለዚህ አሁን የተፈጠረውን የጦርነት ድባብ ለመፍታት አብይ የእፎይታ ጊዜ እንዲሰጡት አንድም ከመፈለግ ይህንን ምርጫ እድል ከሰጡት በኋላ ግን ተጠናክሬ መጥቼም እበላችኋለሁ ብሎ ደግሞ ሊያስብም ይችላል። ስለዚህ ድርድሩን ሲፈልገው ከዚህ ሁለት ጥቅምና ካለበት ሁለት ችግር አኳያ ነው። ከጥቅም አኳያ ስልጣን ብንከፋፈልም ችግር የለውም፣ በጋራ አሊያንስ ፈጥረን ስርዓቱን እናስቀጥላለን የሚል ሀሳብ ሊመጣ ይችላል። ይሄ ሀሳብ ደግሞ ከነበረ አሰላለፍ ምናልባት ያሰላለፍ ለውጥ ሊያመጣ ይችላል። በሌላ በኩል የአማራው ኃይል ደግሞ በተለይ እኔ እስከሚገባኝ ድረስ ለድርድር ዝግጁ የሚሆንበት እድል አለ ተብሎ አሁን አይታሰብም። አብይ ስልጣን ላይ ባለበት ሁኔታ ለድርድር ሊስማማ የሚችልበት እድሎች ያሉት በቅድመ ሁኔታ ደረጃ እንኳን አገዛዙ የፍቃደኝነት ትንሽም ቢሆን ጠብታ የፍቃደኝነት ጭላንጭሎችን እንኳን ሲከፍት እንደዚህ አይነት እድሎች የሉም። ስለዚህ ድርድር የሚለው የብልጽግና አገዛዝ ከክልሉ ጋር ተስማማ ነው እንጂ ከፌዴራል መንግስት ጋር ድርድር ብሎ ያስብ።
እንደ ሽፍታ አድርጎ አሳንሶ ነው የሚገልጸው። አንዱ እሱ። ሁለተኛ የአማራ ህዝብ ጥያቄ በስር ነቀል ለውጥ ውስጥ ነው የሚፈታው የሚባል ከሆነ የአብይ አገዛዝ ወይ በሸነፍ ነው ያለበት ወይም ደግሞ ድርድር የሚቀበል ከሆነ በሶስተኛ ወገን ለውጥ የሚያመጣ የሽግግር መንግስት የሚመሰረት ድርድር መሆን አለበት። ይሄ ሁሉን አሳታፊ የሆኑ ሶስተኛ ወገን ያለበት ተደራዳሪ መሆን የሚችልበትን እድል ብልጽግና ዘግቶታል፣ አይቀበለው። ስለዚህ ይሄ ካለ ሌላው አማራጩ ወደ ቲፒኤልኤፍ ሄዶ ከዚህ ጦርነት ጋር አላያንስ ፈጥሮ በተለይ የአማራው ትግል ላይ አብይ በጣም ስጋት ያለበት የተለያዩ ኃይሎች የተለያየ ፍላጎት ቢኖራቸው ቢያንስ ግን የሆነ የጋራ የጠላት ወዳጅ የሚል አሰላለፍም አደጋ ነው ብሎ ያስባል። በሌላ በኩል ደግሞ የተለያዩ አሰላለፎች ደግሞ የጠላት ወዳጅ ነው ቢባልም በአፈጻጸም ደረጃ ደግሞ አሁንም ያልጠሩ ምልክቶች እንዳሉ ሰሞኑን ቲፒኤልኤፍ ለድርድር ተቀምጧል የተባለው ጉዳይ ጥሩ ማሳያ ይመስለኛል። ስለዚህ አንዳንድ ጊዜ በራስ ቁመና ላይ የተመሰረተ አጥቂነትና አሰላለፍ ጠቃሚ ነው ሊባል የሚችለው ከዚህ ሁኔታ ስናይ ነው። ኦኬ እሺ፣ ይህንን ቲፒኤልኤፍ ከተቀበለ ምንድን ነው የሚፈጠረው? ሁለት ነገር ይፈጠራል። አንደኛው ከሻቢያ ጋር ያለው አሊያንስ እና ታክቲካል አሊያንሶቹ ሊበጠሱ ይችላሉ። በሌላ በኩል ከማዕከላዊ መንግስቱ ጋር ሊፈጠር የሚችለው አሊያንስ ደግሞ አጌንስት የሆነ አሰላለፍ ምናልባትም ብልጽግናን የሚቀላቀሉ ኃይሎች ከሚመሰረተው መንግስት ጋር ሆነው አጌንስት አማራ ሆነው ሊመጡም ይችላሉ። ስለዚህ እነዚህ ኃይሎች በድርድር በጥገናዊ ለውጥ ይህንን ስርዓት እናስቀጥላለን የሚል አቋም ካላቸው አንድ በግልጽ መምጣት፣ ሁለተኛ የአማራው ኃይልም ይህንን እንቅስቃሴ ገምግሞ የአሰላለፍ ለውጥ ሊመጣ ይችላል፣ የአሰላለፍ ለውጥ ከመጣ የራሳችን ቁመናስ እንዴት ነው የምናሳድገው የሚለውንም ግምገማ ሰርቶ መምጣት አለበት ብዬ አስባል። ካለበዛ አንደኝነት ከዚህ በፊት አንድ ፕሮግራም ሰርቻለሁ። አንደኛ መሆን እንጂ ሁለተኛ አንሆንም የሚል በተለይ አርበኛ የተናገረውን አስታኬ ማለት ነው። ይሄ ነው ስጋቶች የነበሩት። ይሄ አንተ ፈልገው ሳይሆን አንደኝነት የሚመጣው አንደኝነትን የሚፈልገው ኃይል ሊቀድም ይችላል። ከራስ ቁመና ከራስ የፖለቲካ ትንተና ስለሚመጣ ማለት ነው። አስልቶ ነው የሚመጣው። ብልጽግና ያሰለዋል፣ ኦህዴድ ያሰለዋል። በተመሳሳይ ቲፒኤልኤፍም እያሰለው ነው። ድርድሩ ተጨባጭ ከሆነ ስሌት ውስጥ እየገባ ነው እና ይሄ ስሌት ያዋጣኛል ብለው የሚያስቡ ከሆነ ሊቀድሞ ይችላል። ከራስ ቁመና አቅም ግን የሚመጣ ኃይል ግን ከሆነ ግን ካገዛዙ ጋር አብረን ተደምረን እየወደቀ ካለው ጋር ተደማሪ ሆነን አንመጣም ብሎ ያስባል። ሁሉም የየራሱ የሆነ ቁመና ነው የሚፈጥረው። አሁን ትልቁ ችግር ይሄ ነው። በተለይ እኔ ብዙ ነገር የምመለከተው መጓተቶችና የራስን አቅም ማሳደግ ላይ በጣም ክፍተቶች አሉ። በተለይ እኛ አካባቢ ያለው የፖለቲካ እንቅስቃሴ ተጎታች የሆነ የሰፈር ፖለቲካው ምኑ ጠስጥዞት አሁን ደግሞ ሌላ አዳዲስ ነገር ደግሞ እየተሰማ እንደሆነ ግልጽ ነው። ይሄ በአጠቃላይ ወደኋላ የሚያስቀረው እንደዚህ አይነት አመለካከት ነው። ስለዚህ የጽናት ሚዲያ ቤተሰብ የቲፒኤልኤፍ አጀንዳ በተጨባጭ ድርድሩ ከአብይ አገዛዝ ጋር የሚያደርግ ከሆነ ስሌቶቹ እየተቀየሩ እየመጡና ያሰላለፍ ለውጦችም ሊኖሩ እንደሚችሉ ግልጽ ነው ማለት ነው። አብይ ደግሞ የመጨረሻ ዕዳ ውስጥ ሲገባ፣ ውጥንቅጥ ውስጥ ሲገባ፣ በተለይ አማራውን ነጥለን ለብቻ ማጥቃት አለብን ብሎ ወዴት ሲያስብ ሰጥቶ የመቀበል የፖለቲካ ጨዋታ ከቲፒኤልኤፍ ጋር በመጫወት ነገሮችን ለውጥ ይችላል ብሎ ሊያስብ ይችላል።
ያው የወልቃይት ጉዳይ የምናምን ጉዳይ የሚሉትንም ያው አየር ላይ ሊያንሳፋቸው ይችላል። መጨረሻ ላይ አብይን አምነን እንቆማለን ያሉ ሰዎች ሁሉ እንደሚንሳፈፉ ግልጽ ነው። ይሄ ማሳያ ስለሚሆን ማለት ነው። ስለዚህ እዛ አካባቢ ያለውን ፖለቲካ ተጨባጭ ግምገማ መስራት ያስፈልጋል የሚል ሁኔታ አለኝ። አሁን ጥሩ አጋጣሚ በተለይ ለታጠቁ ኃይሎች ተፈጥሮላቸዋል። አንደኛው ይሄ የአገዛዝ ስርዓት ነዳጅም አጥቷል፣ ገንዘብም አጥቷል፣ መዋቅራዊ ፍርሰት ደርሶበታል። በሰራዊቱ ውስጥም ከፍተኛ የሆነ ስልቹነት እየተፈጠረ ነው። አገዛዙ ውስጥም ያልታሰቡ አደጋዎች እየመጡብን ነው እያሉ ቅዠት ውስጥ ናቸው ያሉት። ስለዚህ ከፍተኛ መዳከም ውስጥ ገብቷል። ሲቪል ሰርቫንቱም ቢሆን በአጠቃላይ በተለይ ደግሞ አሁን እየተፈጠረ ያለው ከዓለም አቀፍ ቀውስ ጋር በተያያዘ የመንግስት ሚና ያለው ኃይል ከሌሎቹ ታጣቂዎች የተሻለ ቁመና ሊኖር አይችልም። ዓለም ቀውስ ውስጥ እየገባ ነው። ስለዚህ የመንግስትም ባህሪው በተመሳሳይ የዓለም ሁኔታ እዛ ቀውስ ውስጥ ይከተዋል። የታጠቁ ኃይሎች ግን አሁን ተጠናክረው ይሄንን አገዛዝ ለማፍረስ እድሎች አሉም ብለው የሁኔታ ትንተና ሰርተው ይሄንን እድል የሚጠቀሙበት ከሆነ ያሸንፉታል። ምንም ጥያቄ የለውም። ይሄ ካልሆነ ግን እድል ባገኙ ቁጥር በተለይ ደግሞ ከምርጫ በፊት አብይ ምርጫ የሚያደርግበት እድል እኔ የትኛውም ቀጠና ላይ በተለይ አማራ ክልል ላይ ባህር ዳር ላይ እንኳን ምርጫ መደረግ የሚችልበት እድል ከተፈጠረ እኔ በጣም ብዙ የፖለቲካ ሴናሪዮ መሰራት ይቻላል። ብዙ በምንም አይነት ሁኔታ ምርጫ የሚባል ሰልፍ በተለይ አማራ ክልል ላይ የሚታይበት እድል የተዘጋ መሆን አለበት። የተዘጋ ይሄንን በማድረግ ስርዓቱ ሙሉ ለሙሉ ኮላፕስ እንዳደረገ ስርዓቱ እንደፈረሰ ትልቅ የንቅናቄ ስራዎችን መስራት ይቻላል። የማስጨነቅ ስራ ይቻላል፣ ማስጨነቅም ይቻላል። አገዛዙ ወዶ ሳይሆን በግዱ ወደ ሽግግር የሚሄድበት እድል ይፈጠራል። ካልሆነ ግን ይደመሳል። ምንም ጥያቄ የለውም። በጉልበትም የሚደመሰስበት እድል ይሄ ሰዓት ላይ ነው። ከዚህ ሰዓት ውጭ ሌላ ጊዜ ያለ አይመስለኝም በኔ ግምገማ። ስለዚህ የህወሓት ድርድር ምናልባት ከአገዛዙ ጭንቀት አኳያ የመውጫ መንገድ ፈልጎ እንደሆነ ቢገባኝም እንዴት ነው ያዩት ምናምን የሚለው ወደፊት እንግዲህ ተጨባጭ የሆኑ መረጃዎቹ ወደፊት አደባባይ ላይ ሲመጡ የምንገምተው ሊሆን ይችላል። ለማንኛውም እስከ መጨረሻው ድረስ እንፋለመዋለን ይህን አገዛዝ ብለው በዛም በኩል ያሰቡ ሰዎች አሉ። ሀሳባቸው የሀሳብ ክፍል እንዳለ ግን እየተሰማ ነው። ሌላው የጽናት ሚዲያ ቤተሰብ በተለይ የኦሮሚያ ከዚህ ከጨረቃ ቤቶች ህጋዊ ፍቃድ ጋር በተያያዘ ኢዜማ አንድ በጣም የሚገርም ነው መረጃ ደርሶኛል ብሎ የለቀቀው አለ። ምን እያደረጉ እንደሆነ ደው በጣም የሚገርም እኮ አዲስ አበባ ዙሪያ ላይ በሰልፍ መሬት ትወስዳላችሁ መሬት ሊሰጥ ነው ተብለው ቅድሚያ ግን መታወቂያ ወጡ ተብሎ መታወቂያ እየተሰጠ ነው። አዲስ አበባ ዙሪያ በሙሉ ነው የምነግራችሁ። እያንዳንዱ ሰው ቅድሚያ መታወቂያ ወሰዱ፣ ከዛ በኋላ ቤት ይሰጣቸዋል ተብሎ በሁሉም አካባቢዎች ላይ ግፊያ ነው ያለው። ሰው ተሰልፎ መሬት ለመውሰድ ማለት ነው። እና ምን እየተጫወቱ እንደሆነ አስቡት ማለት ነው። ምርጫውንም ማን መራጭ ሆኖ አዲስ አበባ ላይ ሙሉ ለሙሉ የምርጫ እንቅስቃሴ ውስጥ አስገብቶ ጠቅላይነቱ እንዴት ሊሄዱበት እንደሚፈልጉ ማየት ይቻላል። በሌላ በኩል አሁን ህዝባዊ የሆነውን እንቅስቃሴ በመጠቀም እየተፋዘዘ ያለውን ምርጫ የህዝብ ምርጫ ለማስመሰልም ህዝቡ ወጥቶ በነቂስ መርጧል፣ ድምፅ ሰጥቷል ለማለት ይሄ የተንቀሳቀሰውን አዲስ አበባ ላይ የምርጫ ድባብ ለማሳየት ኦህዴድ እየተንቀሳቀሰ እንደሆነ እንግዲህ ለኦህዴድ የሚቀርበው ኢዜማ በፔጁ ላይ ይህንን ቪዲዮ ለቋል። በዚህ ሁኔታ ነው እንግዲህ አሁን ያለው። ስለዚህ ምን እየተደረገ ነው? አዲስ አበባ ላይ መሬት ይሰጣቸዋል እየተባለ ነው። ኦሮሚያ ላይ የጨረቃ ቤቶች ደግሞ ህጋዊ ፍቃድ ህጋዊ እውቅና እንዲሰጣቸው መመሪያ ተላልፏል በሚል በተለይ ሸገር እነሱ ሸገር የሚሉት አዲስ አበባ ደብረ ዘይትና ናዝሬት ላይ
ያሉትን አያካትትም ብለዋል። የራሳቸውን ደሴት እየፈጠሩ እንደሆነ ልብ ብላችሁ መገምገም ይቻላል። በሸገር ከተማ ላይ በጣም በርካታ ሰዎች የራሳቸው እንባ ጠባቂ ተቋም እንኳን ባወጣው ሪፖርት ከግማሽ ሚሊዮን የማይተናነስ ህዝብ የተፈናቀለበት ከገበሬ ማህበር የገዛው ሰነድ የሶስተኛ ወገን ውል ያለው መብራትና ውሃ ያስገባ መንገድ የሰራ በጣም በሚያሳዝን ሁኔታ ህጋዊ የሆኑ ዶክመንት ያላቸው ሰዎች ተፈናቅለው መጤዎች ተብለው ከአዲስ አበባ ከኖሩበት እየተፈናቀሉ ነው። ኦሮሚያ መሬት አይደለም የተቀመጠነው ኢትዮጵያ ላይ ነው የተቀመጠነው። ዳግማዊ ወለጋ ላይ ተፈጸመ። አገራችሁ የት ነው የሚሏቸው? ኢትዮጵያና ኦሮሞ የምትባለው ወይ ትለይና ትታወቃለህ። ቆምጬ ስላገባሽ በታምር አንተውልሽ ባታገቢ ኑሮ ግን ብቻሽን ብትሆኝ እንዘልልሽ ነበር ነው ያለው። እናንተ ህገወጥ ናችሁ እንዴ? ለኔ አንድ ጎረምሳ ይበቃኛል እኮ እኔ ምንም የለኝም። የቀን ስራ ጨርሶኛል እኮ። አማርኛ በማውራታችን ብቻ አገራችሁ እዚህ አይደለም፣ አገራችሁን ለቃችሁ ውጡ። መብራት አስገብቻለሁ፣ ቦኖ ውሃ እንደ አካባቢ አስገብቻለሁ፣ መንገድ እንደ አካባቢ ሰርቻለሁ። በቃ አገራችን ይሄ ኦሮሚያ ክልል ነው፣ እንደፈለጋችሁ መኖራችሁ ነው። እዚህ በኋላ የተመደቡት አፍራሾች ማለት ዘረፋም ይፈጽማሉ። እያንዳንዱ ይሄ ነግበኔ ነው፣ እኛ በወለጋ ያየነው ነው እኛ ጋር የደረሰ። ከመድረሱ በፊት ልንዋጋው ይገባል። እያንዳንዱ ህብረተሰብ ከቤቱ ጀምሮ ከንብረቱ ጀምሮ ተደራጅቶ ያለውን ሁኔታ መከላከል እንዲችል መልእክት ማስተላለፍ ነው የምፈልገው። እኔ ብዙ ችግር ነው ያለብኝ። ችግሬ እንኳን መግለጽ ያለ ብጀምርም እኔ ብወጣ ከመውጣት እኔ መሞት ነው የምመርጠው። እዛ መታነቅም አለ። እነሱ ደግሞ ከኦነግ ሸኔ ጋር በቃ ሼር ናቸው። ብርቅ በብሎሽ እንዳላቸው ነው የምንሰማው እናያቸዋለን። አቶ ድባባ ሌሊሳ ቤት የኦነግ ባንዲራ ሙሉ ነው ያለው። ቤቴ እኔ ቢርበኝም ቢጠባኝም ከቤቴ በፊት ያርገኝ። አሁንም ቢሆን ኢትዮጵያዊ ነው። የት ነው የሚያፈናቅለው? ከንቲባ ቢሮ ስንሄድ 30 ዓመት ብትቆይ ትወጣለህ ነው የተባለው። እኔ እግዚአብሔርስ ምን ሆኖ ነው ለኛ ምን ሆኖ ነው ማለት ጧት ማታ እንደዚህ ያለቀስን እግዚአብሔርስ የኛ እንባ መጥረጋችንም ወይ ሰውስ ይፍረደን። እግዚአብሔርስ እንዴት ይፈርደናል? ፈጥሮናል አይደለም እንዴ? እኔ እግዚአብሔርን ጭምር እየተቃወምኩ ነኝ። እኔ ክሬን አልበጥስም መቼም መሞቻዬ ሰዓት ስለደረሰ። እኛ ኢትዮጵያዊን ነን፣ ኢትዮጵያዊ አሁንም እኔ ነኝ ኢትዮጵያዊ ነኝ። ምንም እንትን የምደራደርበት የማፍርበትም ነገር የለም። እፎዬ ብለን ልንኖር ነው። አሁን ለምቶኑ ባልንበት ሰዓት ይሄን ወርጭ ይመጣ ልብስ መዝረፍ፣ የተለያዩ ነገሮች ቁምሳጥን እየሰበሩ እየከፈቱ መዝረፍ ነው የጀመሩት አብረዋቸው ያሉ ሰዎች ማለት። ይሄን ያህል ወንጀል የተሰራብን ነው። እኔ ምንድነኝ የምልበት ጊዜ ነው የመጣው። እኔ ምንድነኝ ሰው ነኝ ኢትዮጵያዊ ነኝ ምንድነኝ? እንደገና ተፈናቃይ ተብዬ ከተፈናቃዮቹ ጋር ነው መጣራው። በምን ተፈናቀል? በጦርነት በደቅ በምን ተፈናቀልኩኝ? እኔ ወን ብሎ ከቤቴ ነው የሚያፈናቅሉኛሉ። በምንድን ነው ተፈናቀልኩ ተብዬ የምጠራው? እኔ ያስፈራሩኝ ነው የተደወለም እንዲህ አይነት ነገር እየደረሰብኝ ስለሆነ ልጆቼ እንዳትመጣብን ይሄን ነገር ይዩልን። የኢትዮጵያ ሕዝብ ይፋረድን። በቃ እንደዚህ አይነት በኢትዮጵያ ውስጥ ተደርጎ አይታወቅም። ተፈናቀሉ ብሎ በድስት ወጣቸው ሰርቶ ፈትፍተው ትኩስ ዳቦ ይዞ ሲቀባበሉ በሰዓታችን እያዩን ሲል የአዲስ አበባ ሕዝብ ነው ለኛ እየደረሰልን። አሁን ግን ማን ነው የሚደርስልን? ድባባ ሌሊሳ ወንድማማቾች ሶስቱ ኩምሳ ጫላ እየዞሩ ትናንትና ቤታችንን እያስቀቡ ያስፈረሱት እያሳዩ የሌለ ነው በሀገራችን የሌለ ይሄ ተደርጎ የማይታወቅ ጠላት ነው ብለሽ ትፈርጂዋለሽ። ወዳጅስ ምን ትይዋለሽ አንቺ በጎን ጠላት ሲሆንብሽ? ኦህዴድ ጨረቃ ቤቶችን በሙሉ ህጋዊ ፍቃድ መስጠት ብቻ ሳይሆን መሬትም እሰጥሃለሁ ተመዝገብ እየተባለ ነው አዲስ አበባ ዙሪያ ላይ። ስለዚህ ይሄ ጉዳይ ወዴት እየሄደ እንደሆነ በጣም ሰው ከግምት በላይ ሊወስድ ይገባል ብዬ አስባለሁ። ኦህዴድ ስልጣን ሲያጣ መልኩን የሚቀይረው ወደ ህዝባዊ ጦርነት። ስለዚህ በዛ ደረጃ ህዝቡንም እያስገነዘቡ ማምጣት ያስፈልጋል። የለውጥ ኃይሉም ደግሞ የሚታገለውን ኃይል ነገሮቹን የሚያይበት መንገድ ሰፋ አድርጎ ማየት ያስፈልጋል። ይሄ ቡድን እኔ በኢትዮጵያ ውስጥ የመጨረሻ ነው ብዬ ነው የማስበው። የመጨረሻ ቡድን በቃ ይሄ ቡድን ሲመታና ሲፈርስ የኢትዮጵያ ችግር ይፈታል ብዬ አስባለሁ። በሀገር አቀፍ ደረጃ ችግር ይፈታል። የአማራውም ጥያቄ ይፈታል። የትግራይም ህዝብ ጥያቄ የሚፈታው ከዚህ ቡድን ውድቀት ጋር። ስለዚህ በተለይ ይሄ ጉዳይ ያገባናል የሚሉ ኃይሎች ይሄንን ስርዓት ከመጣል ውጪ ሌላ ምርጫ የለንም ብለው ማሰብ አለባቸው። ይሄንን ስርዓት ደግሞ በመጣል ሳይሆን እውነተኛ የሆነ ስርዓት ደግሞ ለመፍጠር
ከወዲሁ በህገ ልቦናው ማሰብ አለበት ብዬ አስባለሁ። በቃ ከዚህ በኋላ አይቻልም፣ ጨፍልቆ መግዛት አይቻልም። የማንንም መብት ረግጦ ስርዓት መፍጠር አይቻልም። ህዝቡ ነክቷል፣ ተደራጅቷል፣ የጥይት ባሩድ ሸቶታል፣ ተለማምዷል፣ ሞቱንም ግድያውንም ተለማምዷል። ስለዚህ የተራዘመ ጦርነትና ያው የእርስ በርስ ውጊያ ማስቀጠል እንጂ ሌላ ለውጥ ሊያመጣ እንደማይችል ተጨባጭ የሆኑ ጊዜዎችን ያሳለፍን ይመስለኛል። ስለዚህ ከዚህ በኋላ ይህንን ስርዓት መጣል ብቸኛ ምርጫ ነው። ከዛ በኋላ ግን እውነተኛ ስርዓት ለማምጣት ራሳችን ማዘጋጀት እንዳለብን ይሰማኛል። ለማንኛውም የጽናት ሚዲያ ቤተሰብ የአብይ አገዛዝ በተለይ አዲስ አበባ ዙሪያ ላይ እያደረገ ያለው እንቅስቃሴ ሁሉ ያው ከህዝባዊ እምቢተኝነትና ቁጣ ፍራቻም የመጣ እንደዚሁም ከምርጫው ሁኔታ ጋር ከአብይ የመንግስት ቅቡልነት ማጣት ጋር የመጣ እንደዚሁም ከጦርነቱ ሁኔታው ጋር አብሮ የመጣ አዳዲስ ሁኔታዎች እንግዲህ መልኮቹ እየተቀያየሩ እየመጡ እንደሆነ ማሳያ ናቸው። በዚህ ጉዳይና በሌላ ጉዳይ ላይ የተከታተልን አዳዲስ ሀሳብ ሲኖር ወደ እናንተ እናመጣለን። የዛሬ ፕሮግራሙን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። እስከ ፕሮግራማችን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ።